በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው አደረሳችሁ። ዛሬ እንኳን የምንማማረው ትምህርት ባይኖርም ነገር ግን መልእክት ለማስተላለፍ ነው። አምላካችን ከሰማየ ሰማያት ወርዶ ከድንግል ማርያም ተወለደ ብለን ከተረክን በኋላ መጽሐፉም ኃይለ ቃሉ እንደሚነግረን ከዛ በቤተልሔም በከብቶች ግርግም ተወለደ ብለን ያ የተወለደው እኛን ሊያድን ከዛ ከአባቱ ተለይቶ መጣ ብለን አናስተምርም። ከዛ መጣ ስንል ከአባቱ ጋርም አለ። እሱ በአጭር ቁመት በጠባብ ደረት ቢወሰንም አምላካችን አዎ በሰው ስለተገለጠ ውስን ነው። እዚህ ጋር አለ እዛ ጋር ጎሏል ልንል አንችልም። ከሰማየ ሰማያት ሲመጣ በሰማይም አለ፣ አልጎደለም። ስለዚህ ያ ድንቅ አምላክ በቤተልሔም ተወልዶ አዎ እኛን የምንድንበትን መንገድ ያ ስንመኘው የነበረውን በእግዚአብሔር አጠገብ መቀመጥን አዳምን ዲያብሎስ ሲያስተው ከዚህ አትብላ ያለ አዎ ይሄን በበላችሁ ጊዜ ከአምላክ በላይ ትሆናላችሁ ነው ያላቸው። ወይም አምላክነትን እንዲሾ አረጋቸው። አዎ ዲያብሎስ በክፋት መጥቶ ቢጥለንም አምላካችን ዲያብሎስን ራሱ የፈጠረ እሱ ነውና ያውቀዋልና ከዛ ከአባቱ እቅፍ እንዲመጣ ያ አባቱ እኛን ሲያየን እጅግ አዘነ። እንዲሁ በነፃ ወደደን፣ ሳንወደው ወደደን። ያ አንድያ ልጁን ድንቅ የሆነውን ያን ልጁን ወደ ዓለም ላከ። ከተወለደ በኋላ አልንና ከብዙ መከራዎች ውጣ ውረዶች በኋላ ተጠመቀ ብለን ስርዓትን ለኛ ሊሰራ በምድር ሲመላለስ 33 ዓመት ከ3 ወር ቃሉን እንደ ዝናብ በምድር ላይ ሲያወርድ ከቃሉ የተጠቀሙ ብዙዎች ድነዋል። የነፍስም የስጋም ድህነት አግኝተዋል። በቃሉ ደግሞ የተሰነካከሉ ያ የማዕዘን ራስ የተባለው ለማይቀበሉት መሰነካከያ ሆነባቸው። ያም የማዕዘን ራስ ድንጋይ ላልተቀበሉት ይቀጠቅጣቸዋል፣ ከእግሩ በታች ያስረግጣቸዋል። ለእኛ ደግሞ እንደ ቸርነቱ ረድቶን ያ ተወለደ ያልነው ተጠመቀ ያልነው አሁን ደግሞ ያ ሞታችንን ሞቶ ሕይወትን የሰጠን አምላካችን ተነሳ ብለን ዛሬ በታላቅ ደስታ አክብረናል። አምላካችን ሞትን ድል አድርጎ መነሳቱ ለእኛም ለአዳም ልጆች ሁሉ ትንሣኤ እንዳለን አሳየን። የሰው ልጅ በክብር ይነሳል። እዚህ ምድር ላይ እንደመጣን እግዚአብሔር የሰጠንን በረከት
ያን ከበረከቱ ተቋድሰን ማግባት፣ መጋባት፣ ልጅ መውለድ ብሎም ልጅን አሳድጎ ለወግ ለማዕረግ ማድረስ ይህ ከእግዚአብሔር የተሰጠን በረከት ቢሆንም ከመዳናችን ጋር ግን ዝምድና የለውም። ስለዚህ ያ እሱ የሰጠንን በረከት እንደ ቅምሻ እየቀመስን የሚበልጠውን በረከት የሚያስገኘውን ላገኘናቸውን ፍሬዎች መንገድ እያሳየን እኛም በመንገዱ እየተጓዝን ርስቱን ለመውረስ ዛሬ አምላካችን ሞትን ድል አድርጎ እንደተነሳ እኛም እንነሳለን። ቅዱስ ጳውሎስ ሲናገር ምን አለ? አገራችን በሰማይ ነው አለ። ብዙዎቻችን ይሄ የኔ ቦታ ነው፣ ያንተ ቦታ ነው እያልን በዓለም ላይ ሰዎች አንዱ አንዱን ይገርላል፣ አንዱ አንዱን ይገፋል። ነገር ግን ይህ የተሰጠን ምድር እኛ ልንኖርበትና የእግዚአብሔርን በረከት ልንበላበት እንደዚሁም አምላካችንን ልናመልክበት ነው። ጊዜያዊ ቤታችን ይሄ። ያ የዘላለም ቤታችን ከአምላካችን ጋር የምንኖርበት ቤት ስላለን ነው። ቅዱስ ጳውሎስ አገራችን በሰማይ ነው አለ። ስለዚህ ወደ አገራችን እንሄዳለን ሁላችንም። የቀደሙት አባቶቻችን ቀድመውን ሄደዋል። ስለዚህ እኛም እነሱን እንከተላለን። በዛ እሱ በፈቀደልን አገር ለመኖር ምድር ላይ ያለን ሕይወት ያን አገር እንድንወርስ የሚያደርገን ነው። አሁን እዚህ በምንኖርበት ምድር ላይ ሰዎች ለመኖር መታወቂያ ያስፈልግሃል፣ መመዝገብ አለብህ፣ ይሄን ያህል ጊዜ እዚህ መኖር አለብህ፣ መወለድ አለብህ፣ የተለያዩ መስፈርቶችን እያወጡ ሰዎችን አንተ እዚህ ትገባለህ። ከአንድ ሀገር ወደ አንድ ሀገር እንኳን ሲካሄድ ማለፊያ ቪዛ ያስፈልጋል። ይሄ ምድራዊ ያለው ነገር ከአንድ ጂኦግራፊ ክልል ወደ ሌላ ለመሄድ ማለፊያ ያስፈልጋል፣ ድንበር ለማለፍ። ስለዚህ የተሻለ በሰውኛ የተሻለ በምንለው ቦታ ሄደን ለመስፈር ሁላችንም እንመኛለን። ይሄ የለበስነው ስጋ መለወጥን የተመቸ ነገር ሁሌ ይፈልጋልና ሰዎች ከአንድ ሀገር ወደ አንድ ሀገር አቋርጠው ይሄዳሉ። ይህም ምድራዊ ምቾት ለማግኘት ነው። ከድህነት ለመውጣት የሚደረግ ግብ ነው። ነገር ግን ይህ እንዳለ ሆኖ ያ ከነፍስ ድህነት ለመውጣት ብሎም ለስጋችን መድኃኒት የሚሆነውን የእግዚአብሔርን መንገድ ብዙዎቻችን ባለማወቅ ዓለም ላይ ስንባዝን፣ ስንሰራ፣ ስንለፋ ዛሬ አምላካችን የተነሳውን ትንሣኤ እንዲሁ ሳናገኘው ይህን ዓለም ጥለን እንሄዳለን። በመጨረሻ አምላካችን ሲመጣ ያ ተነስቶ ያሳየንን ትንሣኤ ለክብር አይሆንልንም ማለት ነው፣ ለፍዳ ይሆንብናል። ስለዚህ ለፍዳ እንዳይሆንብን አሁን ምድር ላይ የምንሰራው ስራ ያ ርስቱን ለመውረስ የሚያደርገን መሆን አለበት። ያ ካልሆነ ምድር ላይ መምጣታችን ትርጉም ያጣን የሚሆነው። መጣን፣ ቤተሰብ መሰረትን፣ አምላካችን እንደ ቸርነቱ
ፍሬዎች ሰጠን፣ ልጆች አሳደግን፣ በላን፣ ጠጣን፣ ጥሩ መኝታ ላይ ተኛን። መሞት አይቀርምና እንሞታለን። ይህ ምን ይረባናል? እንኳን እኛ ዓለምን ቀየርን ያሉ ታላላቅ ተመራማሪዎች ሞትን ድል መንሳት ስላልቻሉ ሞት ይዟቸዋል። የእኛ አምላክ ግን ሞት አልያዘውም። ሞትን ያሸነፈ እሱ ብቻ ነው። ሞትን ድል አድርጎ ተነስቶ በግርማ መለኮቱ ሲያርግ ሐዋርያቶች አይተውታል። ያ አምላካችን ለእኛ የከፈተልን መንገድ እንዲሁ በቀላሉ ርስቱ እንድንወርስ የእሱ ሕግ ቀሊል ነች። ወንጌል ደገኛይቱ ሕግ ስለሆነች እንዴት አድርገን ርስቱ እንደምንወርስ አምላካችን አሳይቶናል። ያለውን ሁሉ ነገር ለእኛ ያስተማረ ትዕግስትን ያስተማረን እሱ ነው። አምላካችን ከኛ ጋር ሲኖር ታጋሾች እንሆናለን። አምላካችን ከኛ ጋር ሲኖር ፍቅር ይኖረናል። አምላካችን ከኛ ጋር ሲኖር መልካምነት ሁልጊዜ በሕይወታችን ይገለጣል። ያ እንከን የሌለበት ንጹሑን አምላካችንን ዓለም አሳልፋ ይሰቀልልኝ፣ ዓለም ሁልጊዜ ለክፎች ነው የምትወግነው። አሁንም ይሄ ነገር አለ። እነዛ የእግዚአብሔር የሆኑ ሰዎች በእግዚአብሔር ሕግ የሚሄዱ ሁልጊዜ ለመከራ ምድር ላይ የሚቆዩ ናቸው። ስለዚህ ምድር ላይ ስንኖር መከራ ሲገጥመን በአምላካችን ሕግና እሱ እንደወደደ ስንኖር ፈተናዎች ሁልጊዜ አሉ። አምላካችን አንዳችን ከን የሌለበት ሞት ሲያስነሳ፣ የተራበ ሲያበላ፣ ለተራቆተ ሲያለብስ፣ ድውዮን ሲፈውስ፣ ይህን ሁሉ የተመለከቱ ግን አላስተዋሉም። ዓለም ያን ጨካኙን በርባን ይፈታልን አለች። አሁንም ዓለም ቅን ፍርድ የለባትም። አምላካችን ግን ምን ብሏል? ቅን ፍርድ ፍረዱ ነው ያለው። የሰው ልጅ ምድር ላይ ሲኖር ቅን ፍርድ መፍረድ አቅቶት ሁልጊዜ በደልን እንደሰራ ሰውን እንዳስለቀሰ ከአምላኩ ሕግ ጋር ሁልጊዜ የተቃረነ ስራ እንደሰራ ምድር ላይ ይኖራል። ያ ግን ጊዜያዊ ነው። የሰው ልጅ ትንሣኤን አላመነም። ትንሣኤን የሚያምንማ ወደሚበልጠው እንደሚሄድ ስለሚያውቅ ምድር ላይ በአምላኩ ሕግና ስርዓት ይኖራል። ያቺ በደሏ ነፃ የሆነላት ሴት በመጽሐፉ እንደምናየው ያቺ መግደላዊት ማርያም 7 አጋንንት የነበሩባት ሁሉ ያላት ቢሆንም በመልኳ ሰዎችን እያጠመደች በዝሙት በእጇ ሁሉ ነገር ቢኖራትም ያ መልኳ ያ ሕይወቷ ሰላም አልሰጣትም። ስለዚህ አንድ ቀን ያ መልኳ እንደሚረግፍና አንድ ቀን ይህን ዓለም ጥላ እንደምትሄድ እንደዚሁም ሰላሟን ያጎደለው ምን እንደሆነ አልገባትም።
ሁልጊዜ ትጨነቃለች። ያ መድኃኒት የሆነው የሕይወታችን ሳንካን የሚያቀል የሚያጠፋ ያ ድንቅ አምላክ እንዳለ በሰማሽ ጊዜ ያን ውድ የሆነ ሽቶ ገዝታ ስትገሰግስ አምላኳ ወዳለበት ሄደች። አዎ ያቺ ሴት ገና ከመግባቷ ጀምራ ከወገቧ ዝቅ ብላ አምላኳ እግር ስር ወደቀች። በውስጡ ያለ የሚያስጨንቃት በዕድሜዋ ሁሉ ሰላሟን የነሳት የተለያየ ኃጢአት የሚያሰራት አጋንንቶች ሰላሟን ነስተዋታል። አንድ ሰው በምድር ሲኖር ባለጸጋ ሊሆን ይችላል፣ ብር ሊኖረው ይችላል፣ እውቀት ሊኖረው ይችላል፣ አንደበተ ርቱዕ ሊሆን ይችላል። እንደዚሁም በሰውኛ መልከ መልካም ሲታይ መልከ መልካምም ሊሆን ይችላል። በመልኩ ብዙ ኃጢአትን የሚሰራ ሰው ሊሆን ይችላል። ነገር ግን እነዚህ ያሉት በሰው ልጅ ላይ አምላክን የሚያሳዝንበት ከሆነ እውቀቱ ምን ይረባዋል? እንደዚሁም ያለው ሀብት ጸጋ ለአምላኩ የሚመች ስራ የማይሰራ ከሆነ ሰላሙን ሊያገኝ አይችልም። ሁሉ ያለው ሁልጊዜ በጭንቀት ይኖራል። ምክንያቱም ያ ቅዱስ የሆነ የእግዚአብሔር መንፈስ ከሱ ርቋል ማለት ነው። ይህችም ሴት እንዲህ የተጎዳች ሴት ነበረች። አዎ እግዚአብሔር አምላክ ከዛ ከሚያስጨንቅ ቦታ በድንቅ አጠራሩ ጠርቷት ይቺ ሴት ምስክር ሆናለች። በፀጉሯ እግሮቹን ካበሰች በኋላ በእንባዋ እግሩን ካጠበች በኋላ ያንን ሽቶ ሰብራ ላዩ ላይ አፈሰሰች። ያ የጠራት አምላኳ ከዛ ዓለም ላይ በኃጢአት ከወደቀችበት ጠርቶ ለሱ ተላልፎ ስለሚሰጥ ያንን ሽቶ በላዩ ላይ አፈሰሰች። ያን ውድ የሆነ ሽቶ ከመካከላቸው ከሐዋርያቱ የአስቆሮቱ ይሁዳ ይህን ተቃወመ። እሱ አምላካችን ከዛ ከነበረበት ከኃጢአቱ አውጥቶ ለክብር ቢያመጣው ክብሩን ያላወቀ ሐዋርያ ነውና፣ አዎ ይህ እኮ ተሽጦ ለድሆች ይሆናል ብሎ መልካም የሚመስል ነገርን ተናገረ። አሁንም ብዙ ሰዎች አሉ መልካም የሚመስል ነገር የሚናገሩ፣ ነገር ግን በውስጡ ክፋት ያለበት፣ እነሱ ያሰቡትን ዓላማ ለማሳካት መልካም የሚመስል ነገር ይናገራሉ። ብዙዎቹ የክርስቶስን ስም ይጠራሉ፣ በስሙ ይሸቃቅጣሉ። አሁንም የዓለም ነገስታትን በላቸው ሌሎችም። ነገር ግን በዛ ድንቅ በሆነ ስም መጥተው የራሳቸውን ጉዳይ የሚያስፈጽሙ ብዙዎች አሉ። ስለዚህ ይሁዳም ይህን አደረገ። አምላካችንማ ስራውን ስለሚያውቅ ድሆችማ ሁልጊዜ ከእናንተ ጋር ናቸው፣ እኔ ግን አዎ እንዲህ በስጋ ከእናንተ ጋር አልቆይም እሄዳለሁ ሲል ድሆችን ሁሌ ማግኘት እንደምንችል አሁንም በምድር ላይ አንዱ ከፍ ያለ አንዱ ዝቅ ያለ አለ። አንዱ አንዱን እየመጸወተ እያገዘ ለርስቱ መውረሻ መንገድ እንዲሆነን አምላካችን
ምድር ላይ ብዙ ድሆች እንዳሉ ቀድሞ ነግሮናል። እነዛ ድሆች በስጋ ድሃ ቢሆኑም በመንፈስ ግን እግዚአብሔርን ካመኑ የስጋ መጎሳቆል፣ የስጋ ድህነት ምንም ማለት አይደለም። ብዙዎቻችን የስጋ ድህነት እንዳይነካን ነው የምንፍጨረጨረው። የስጋ መጎሳቆል ምን የትም አያደርሰንም። ስጋችን ቢጎሳቆል ምንም አንሆንም። ጊዜያዊ ነው። ጊዜያዊ መታመም፣ ጊዜያዊ ደስታን ማጣት ሊሆን ይችላል። ግን በመንፈስ እንዳንጎሳቆል፣ ነፍሳችን እንዳትከሳ፣ እንዳትራቆት ነው ሁሌ መጨነቅ ያለብን። ስለዚህ ይህች ሴት ያን አድርጋ በዚህም አልበቃትም። አምላካችን ተላልፎ ከተሰጠ በኋላ አሁን በመስቀል ላይ ውሎ ከመስቀል ላይም ነፍሱን ከስጋው ለይቶ ያ የእሱ ነፍስ ሄዶ በሲኦል ነፍሳትን በርብራ ስታወጣ እርሱን ኒቆዲሞስና ቀረናዊው ቅዱስ ዮሴፍ ሳይፈሩ የአምላካችንን ቅዱስ ስጋ ተቀብለው ሰውነቱ ስጋው ተቦጫጭቆ አጥንቱ በረዶ ይመስላል። ለእኛ የከፈለልን ነገር ከአእምሮ በላይ ነው። ያንን ቅዱስ አካሉን ለማሳረፍ ጠየቁ፣ ተሰጣቸው። ገንዘው አምላካችንን አሳረፉት። ነገር ግን እቺ ሴት አምላካችን ከተቀበረ በኋላ እነዛ አይሁዶች አሁንም በክፋት ውስጥ ስላሉ ያኔ አምላካቸውን ስጋ ሰርቀው ወስደው ተነሳ ደግሞ እንዳይሉን ብለው በወታደር አስጠበቁ። አምላካችን ግን በታላቅ ኃይል ተነሳ። ወታደሮቹም እንደሞቱ ሆኑ። ያ ድንቅ አምላክ የታተመውን መቃብር ድል አድርጎ ተነሳ። ስለዚህ ይህ ነገር በተሰማ ጊዜ አለቆቻቸው እነዚህን ወታደሮች ይህ ነገር እንዳይሰማ አደራ ብለው ገንዘብ ሰጥተው እውነትን ሊደብቁ ሞከሩ። ነገር ግን እውነት አይደበቅምና አምላካችን አርጓል። ስለዚህ ይህች ሴት ስትገሰግስ በሌሊት አምላካችን ያደረገላት ያ ፍቅሩ በውስጧ ተቀጣጥሏል። 7 አጋንንትን አርቆላት ለሱ ያላት ፍቅር አምላካችን ሕይወቱ ሁሉ የሚወደድ ነውና ምን ለሰው ልጅ ያላደረገው ነገር አለ? ያ ተደርጎልን ይሄ ቀረብን የምንለው ነገር የለም። ሁሉን አድርጎልናል። ድንቅ አባት ያን የሱን ያረገላትን ነገር ስለምታውቅ እቺ ሴት በሌሊት ሳትፈራ ወደ መቃብሩ ስትገሰግስ ሄደች። ነገር ግን የሚያስቡት የነበሩት ሽቶ ለመቀባት በእስራኤል ባህል አስክሬን ከተቀበረ በኋላ ሄደው ሽቶ የመቀባት ልማድ አለ። ያን ሽቶ ይዛ ልትቀባ የአምላኳን ፍቅሩ አላት። ትንሣኤውን ገና አላመኑም ነበር። እቺ ሴት ማን ድንጋዩን ያንከባልናል እያሉ ይጨነቁ ነበር። ነገር ግን ድንጋዩን እንደሚያንከባልሉት ደግሞ እርግጠኞች ሆነው ምንም ነገር ሳይፈሩ በጨለማ ሄዱ። መግደላዊት ስትሄድም አምላኳ
በዛ በመቃብር ውስጥ እንደሌለ ስታይ እጅግ አለቀሰች። ፍቅሩ ያሸነፋት ታላቅ ሴት ነች። አዎ አምላካችን ገና ተላልፎ ከመሰጠቱ በፊትም ተላልፎ እንዲሰጥ ያዘጋጀችው ሽቱን በላዩ ላይ አርከፍክፋ እሷ ነች። አሁንም ደግሞ ትንሣኤውን ልትናገር ነው። አች ሴት እንዴት የታደለች ነች! ከዛ ከዝሙት ከሚያስጨንቅ ከዓለም ጠርቶ አምላካችን ለድንቅ ለምስክር የእርሱ ባለሟል አደረጋት። እቺ ሴት ማልቀሷን ቀጠለች። ስታይ መላእክት በአምላካችን ቅዱስ ሥጋው ባረፈበት በራስጌውና በግርጌው መላእክቶችን አየች። አንቺ ሴት ምን ትፈልጊያለሽ አሏት። አምላኬን ወስደውታል፣ አምላኬን ማግኘት እፈልጋለሁ፣ ሽቱ መቀባት እንደምትፈልግ ነገረቻቸው። እነርሱም እንደተናገረ ተነርሷል፣ ሕያውን ከዚህ መካከል ስለምን ትፈልጉታላችሁ? ተነስቷል አሉ። መላእክትን ያየች የታደለች ሴት ተነስቷል አሏት። አሁንም መልቅሻዋን ቀጠለች። ትንሣኤውን ገና ያላመኑ ነበሩና ያ የተነገራቸው ወንጌል በልባቸው አልተጻፈም። አሁንም ብዙዎቻችን በየጊዜው እንሰበካለን፣ በየጊዜው እግዚአብሔርን ቃል እንሰማለን። ቃሉ ግን በልባችን ስለማይጻፍ አሁንም እንዘነጋለን። ስለዚህ ሴት ለቅሷን ስትቀጥል አምላካችን ከኋላዋ ቆመ። ፍቅሯን ያውቃልና ሰው ሲጨነቅ አይወድምና የኛ አምላክ በፍቅር ከፈለግነው ቅርብ ነው። ለዛች ሴት ተገለጠላት። ያቺም ሴት የአትክልት ጠባቂ መስሏት አንቺ ሴት ምን ሆነሻል ሲላት ጌታዬን ወስደኸው እንደሆነ አለች። የአትክልት ጠባቂ መስሏታል። አምላካችንን ልታውቀው አልቻለችም። ስለዚህ አምላካችን ማርያም አላት። ያ ድምፁን ታውቀዋለች። አዎ ረቡኒ አለችው። መምህሮይ ማለት ነው። ማርያምም ደስ ብሏት ልትነካው ስትል አትንኪኝ፣ አንቺ ሴት አትንኪኝ አላት። አምላካችን እንደ በፊቱ የሚዳሰስ ሥጋ በግርማ መለኮቱ ነው ያለው። ሊያርግ ነው አምላካችን። ስለዚህ አትንኪኝ አላት። ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ወደ አባታችሁ አላረግኩምና አትንኪኝ አላት። ብዙዎች ይሄ ቃል ሲጠቀስ ወደ አባቴ ወደ አባታችሁ ይላል። አዎ የአብ ለኛ አባትነቱ የጸጋ አባትነት ነው ያለን። አብ ለኛ አባታችን ነው፣ የጸጋ ነው። ለክርስቶስ ግን አባትነቱ የባህሪው ነው ማለት ነው። ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ አለ። አብ ለኛ አምላካችን ፈጣሪያችን ነው። ለክርስቶስ ግን ወደ አምላኬ ሲል ያ የለበሰው ሥጋ ከድንግል ማርያም የነሳው ሥጋ አምላክ አለው። ስለዚህ ያ የለበሰውን ሥጋ የሰውን ሥጋ መልበሱን ሲያጠይቅ ነው እንደዛ ያለው። ስለዚህ ያ ትሑት የሆነ አምላክ እኔ አምላክ ነኝ፣ እኔ የዓለም ሁሉ ገዢ ነኝ፣ እኔ ፈላጭ ቆራጭ ነኝ እንዲል አልመጣም። ትሕትናን ሊያስተምር ነዋ። በያ በለበሰው ሥጋ ወደ አምላኬ አለ። ያ የለበሰውን ሥጋ ሲነግረን ነው። የለበሰውን ሥጋ ትቶት እንዳላረገ ሲነግረን ነው። የለበሰውን ሥጋ ይዞ ነው ያረገው።
በብዙ አስተምሮዎች በተለይ በጆቫ ዘ ዊትነስ የለበሰውን ስጋ ትቶ ነው ያረገው ይላሉና ይህን የኑፋቄ ትምህርት ለማስቀረት ወደ አምላኬ አለ። ያ የለበሰው ስጋ እርሱም ክርስቶስም ፈጣሪው ነው፣ አብም ፈጣሪው ስለሆነ ወደ አምላኬ አለ። በለበሰው ስጋ ፍጹም የሰው ስጋ መልበሱን ሲነግረን ነው። ይህን ቃል ብዙዎቹ ሲነበብ ምን እያለን ያለው እዚህ ጋር? ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ ሲል ብለው ብዙዎች ግራ ይጋባሉና በዚህ አጋጣሚ ውድ አድማጮቼ ይህንም ሀሳብ እንድትጋሩ ስለፈለግኩ ነው። በማንኛውም በዚህ በሚዲያ በማስተላለፋቸው መልእክቶች መለኮታዊ የእግዚአብሔር ቃል ጥያቄ ካላችሁ በማስተላልፈው የእግዚአብሔር ቃል ላይ በኮሜንት መልክ ጥያቄያችሁን አቅርቡና በሰፊው እንዲሁ ለቀጣይ ደግሞ እንማማራለን። ለሁላችሁም ለክርስትና እምነት ተከታዮች መልካም የትንሣኤ በዓል። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። መልካም የትንሣኤ በዓል። ይቆየን። ወስብሐት ለእግዚአብሔር።